አንድ መረዳት ያለባችሁ ነገር በህይወታችሁ ላይ ተስፋ መቁረጥ ማለት እግዚአብሔርን መሳደብ ነው። ምክንያቱም እናንተን ወደ መኖር ያመጣ እግዚአብሔር ነው። እግዚአብሔር ደግሞ ፈጥሮ ለፍጡር አሳልፎ አይሰጥም። የሚጠብቅ አምላክ ነው እግዚአብሔር። ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። በቃ እግዚአብሔር ጋር ምንም የሚከለከል ነገር የለም። እግዚአብሔር የሚሰጠንም የሚከለክለንም ለገዛ ጥቅማችን ነው። ስለዚህ እግዚአብሔርን በትዕግስት መጠበቅ እንጂ እኔ ዋጋ የለኝም፣ እኔ አብቅቶልኛል፣ የኔ ጉዳይ እዚህ ጋር ያበቃል፣ ከዚህ በኋላ መኖር አልችልም፣ መስራት አልችልም፣ መራመድ አልችልም ብላችሁ በህይወታችሁ ላይ ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። እርሱ ሞቱን ተመኝቶ ተኛ፣ እግዚአብሔር ግን እንደገና መገበው። እርሱ ይበቃኛል አለ፣ እግዚአብሔር ግን አስጀመረው። በህይወታችሁ አብቅቷል ብትሉ ያበቃው በእናንተ አመለካከት፣ በእናንተ ችሎታ፣ በእናንተ ግንዛቤ ነው። በእግዚአብሔር ግን አልበቃም። አንድ ብሎ ይጀምራል። የ90 ዓመቱን ሽማግሌ የ70 ዓመቷን በልጅ እያሳቀፈ የደረቀውን እያለመለመ የጎደለውን እየሞላ የሞተውን እያነሳ የተከፈተውን እየዘጋ ሁሉን እያከናወነ ማኖር ማን ይችላል? እርሱ ሲመጣ ሰይጣን የተከለው እሾህ ይነቀላል። እርሱ ሲመጣ ጉዟችን ሁሉ ወደ ሞት ሳይሆን ወደ ሕይወት፣ ወደ ጨለማ ሳይሆን ወደ ብርሃን፣ ወደ ጥፋት ወደ ክፋት ሳይሆን ወደ በጎነት፣ ወደ መልካምነት፣ ወደ መንግሥተ ሰማያት ነው የሚሆነው ጉዟችን። እኛ የሰማይ ተጓዦች ነን። የምንጓዘው ወደ እግዚአብሔር መንግሥት ነው። በዚህ መንግሥት ጉዞ ላይ ግን ረሃብ እንዳያደናቅፈን፣ ወደ ኋላ እንዳንመለስ፣ መንገድ ላይ ወድቀን እንዳንቀር አንድ ምግብ ያስፈልገናል። እርሱም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። አንድ ግን መረዳት ያለብን እውነት ያለ ክርስቶስ ሥጋና ደም እረፍት የለም። ያለ ክርስቶስ ሥጋና ደም ሰላም የለም። ያለ ክርስቶስ ሥጋና ደም የዘላለም ሕይወት የለም። ያለ ክርስቶስ ሥጋና ደም የዘላለም የእግዚአብሔርን መንግሥት መውረስ አይቻልም። ስለዚህ የሚቻለውን ነገር እንድናገኝ ወደ እርሱ መቅረብ አለብን።